ነገር ያልፋል ክርስቲያኖች ሁሉም ምንም ነገር እዚች መሬት ላይ ጸንቶ የሚቀር ነገር አይኖርንም ሁሉም ነገር ያልፋል ከሁሉም ጋር እኛም አብረን እናልፋለን እኛም ማለት ነው ራሳችን እንሞታለን እንፈርሳለን እንበሰብሳለን ይሄ ተመካንበት አጊጠንበት የተዋብንበት ሰውነት በሙሉ አፈር ውስጥ ሳይገባ እኮ ሊከዳንም ጭምር ይችላል ሁሉም ነገር ያልፋል ምንም ጥርጥር የለውም ክርስቲያኖች ለእግዚአብሔር የሚሳነው ነገር እንደሌለ የምታምኑ ከሆናችሁ እኛም ውስጥ ሊያድር የሚፈልግ አምላክ እንደሆነ አትዘንጉ ብዙዎቻችን ተስፋ ቆርጠናል በቃ ስራችን ኃጢአታችን ነውራችን እያወቅን የምንሰራው በደላችን በስቶብን እግዚአብሔር እንደማይፈልገንና ሌላ እንደሚፈልግ ምን መስል ሰዎች አለን በፍጹም ለእግዚአብሔር የሚሳነው ነገር የለም እኛንም ከነ ችግራችን አስተካክሎን ምርጥ ቃል ያደረገን የሚችል አምላክ ልባችን ላይ ቂም ያዝንባቸው በቀል ያዝንባቸው ተሸክመናቸው ምንዞራቸው ብዙ ሰዎች አሉ ሰውነታቸው እኛ ውስጥ አይሁን እንጂ እዚህ ውስጥ የተሸከምነው ሰው የለም እዚህ ውስጥም የተሸከምነው ሰው አለ እስኪ ሁሉንም እናውጣቸው እነሱን ስታወጣ አንተ እኮ ነው የምትነጻው ታውቃለህ እነሱን ይቅር ስትል አንተ እኮ ነው ይቅር የምትባል ለእግዚአብሔር መስማት ያለበትን መሆን ያለብንን ነገር ስንሆንለት ለኛም የሚያስፈልገን መስጠት ይጀምራል ዛሬ ምን ፈልገውን ከእግዚአብሔር ያጣነው እኮ እኛም ለእግዚአብሔር እንደሚፈልገው ስላልሆነለት እውነታው እንደዛ ነው እግዚአብሔርን ለማግኘት ሰው መጀመሪያ ማድረግ ያለበት መውጣት ነው በቃ ከማይሆንና ለእግዚአብሔር